አትይ አንቺ ለኔ ንገፈተሽ ማን እንደሆነ እንኳን አላወቅሽ መሰለኝ ፍቅር እኮ ነኝ አጋጭሻለሁ እሺ ጭራሽ እኔና እሷ ማለትም ጀምረሃል አው ልታወጣችን የመጣሽው ወይስ አዝነሽልን አባሽ ልጅ ሰምኛለሽ አዳጥከ ከዚህ በኋላ እንዳላገኝሽ እሺ ጭራሽ ስሜንም ታውቀዋለህ እቺ ፍቅር ናት አይላከች ስራችንን ሳንጨርስ የት ነው የምትሄደው አንተ ማን ነው እዚህ ቤት ወሳኝ ያደረገ ባርኪ ሙሉ ኃላፊነቱን ለኔ ሰጥቶ የሚሄደው አፍን ዝጋተ ደግሞ የምሬን እኮ ነው አንቺ ምን አጥፍተሽ ታውቂያለሽ እህቴ ላይ አደርጋለሁ ብትል እገልሃለሁ እሺ እንታስበልሽ ቆንጆ ከዚህ በኋላ አጠገቤ እንዳትደርስ እሺ ልቀቀኝ ወይኔ የማይታመን ነገር ሊዱ ታገተች እኔ ትታገታለች ብዬ ያሰብኩት አደይን ነበረ ሊዱ በጭራሽ ትታገታለች ብዬ አላሰብኩትም ነበረ ምክንያቱም ለምን እንደታውቃላችሁ ያቺ ፍቅር የምትባል ሰይጣን ማለት ነው አደይን ስለሆነ መትጣላት እኔ አደይን ታሳግታታለች ብዬ ነበር ያሰብኩት ግን አደይ ደግሞ ሰርታ የመለወጡ እንጂ እንደዚህ ባቋራጭ ዳ መጥፎ ስራ ሰርታ መክበር ስለማትፈልግ ያው እንግዲህ ሊዱ ደግሞ የዋህናት በጣም የዋህናት እንግዲህ የዋህነቷ ደግሞ የውሊ ጎዳት ነው ታግታለች ቀጣይ ደግሞ ምን እንደሚሆን አይታወቅም ሊዱን አግቷታል ወንድሟም የሚያውቀው ነገር የለም ክላሷ ሲጣት እየጠየቀ ነበረ ምናልባትም ደግሞ ጠዋት ትመጣለች እያሉ እየጠበቋት ነው ማለት ነው ስለዚህ በጣም ከባድ ነው የሆነት እኔ በጭራሽ አልመጣልኝም ሊሉ ትታገታለች ብዬ በጭራሽ አደይን ግን ታሳገታታለች ብዬ ጠርጥሬ ነበር ምክንያቱም በጣም ስለምጣላት ፍቅር ማለት በራሷ መተማመን የሌላት ሴት ናት ስለዚህ አደይን በጣም ተጣላታለች በዛም ምክንያት እኔ አደይን ታሳገታታለች ብዬ ነበር ያሰብኩት ግን በተቃራኒው በአደይ ወጥመድ ላይ ሊዱ ገብታባታለች ሊዱ ደግሞ የዋህናት የዋህነቷ እንግዲህ ወጥመድ ውስጥ አስገብቷታል ማለት ነው ብቻ መጨረሻው ምን እንደሚሆን አላቅም ነገሮቹ እየተወሳሰቡ ነው በጣም የመጨረሻ ግን ይሄ ሁሉ ነገር የሚፈጠረው በዚች በፍቅር ምክንያት ነው ማለት ነው ያያችሁ አንዳንድ ሰው በጣም ክፋት የተመላበት ሰው ማለት ነው ሁሌም ክፋት እንዳረገ ነው እግዚአብሔር ነው የምላችሁ ሁሌም ክፋት ነው በቃ ክፋተኛ ሰው ሁሌም ክፋተኛ ነው መቼም ቢሆን ጥሩ ነገር አያስብም አሁን እሷ ሐሳቧ ምንድነው ሶስቶችንም ልታሳግት ነው ሊዱንም አደይንም ያችን አሁን አዲስ የመጣችው የእንትና ፍቅረኛ ማነው ስሙ ደግሞ ስሙ ጠፋብኝ ሶስቶችንም ልታሳግት ነው የባርኮትን አሁን አዲስ የመጣችዋንም ሊዱንም ግን መጀመሪያ የፈለገችው አደይን ነበረ ምክንያቱም እሷ በቃ የመሰላት እንግዲህ አደይን ያፈቀራት እሷ ስላለች ነው እሷ ከሄደች እኔን ያፈቅረኛል ብላ ነው የምታስበው በነገራችን ላይ ወንድ ልጅ ማለት ነው ካፈቀረ አፈቀረ ነው ካላፈቀረ ደግሞ አላፈቀረም ነው የፈለገ ነገር ብታደርጉ ካልወደዳችሁ አልወደዳችሁ ነው ማለት ነው ፍቅር አሁን ስንት መስዋዕት ተከፍላለች ግን ሊወዳት አልቻለም በቃ ሰላም ጤና ይስጥልኝ ወድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን አለው በቸርነቱ እንግዲህ ዛሬ የናደይን ድራማ በተመለከተ ነው የመጣሁት ማለት ነው እውነት ለመናገር ከቀን ወደ ቀን በጣም አጓጉ እየሆነ ነው ማለት ነው ውስብስብ እየሆነ ነው ማለት ነው አዲስ ሰዎች እየመጡ ነው አዲስ ሰዎች እየገቡበት ነው ስለዚህ በጣም አጓጊ ድራማ እየሆነ ነው ማለት ነው በጣም እየወደድኩት ነው እኔ ራሱ እግዚአብሔር ነው የምላችሁ ትምህርት አለው መልእክት አለው ማለት ነው እንደ አይነት ድራማዎች መልእክት አላቸው ምክንያቱም ሰውን መጉዳት ይችላል በተለይ ደግሞ አብሯችሁ አጠገባችሁ ያለ ሰው ነው ሊጎዳችሁ የሚችለው በነገራችን ላይ የራቀ ሰው ካጠገባችሁ የራቀ ሰው ሊጎዳችሁ አይችልም ቢጎዳችሁም እንኳን አይሳካለትም ሊጎዳችሁ ቢያስብ ራሱ ግን በጣም የሚጎዳችሁ አጠገባችሁ ጉያችሁ ያለ ሰው ነው ማለት ነው አሁን ፍቅር እንግዲህ ካጠገቧ አብራ አንድ ቤት እየኖረች ነው እንግዲህ አሁን እንግዲህ ሊዱን አሳገታታለች ማለት ነው ሊዱን አሳገተቻት ማለት ደግሞ ነገ ደግሞ ያንደኛው ይቀጥላል ማለት ነው እኔ ግን ምናልባት ሊዱ ትመለሳለች ብዬ አስባለሁ ምክንያቱም ያችኛዋ የባርኮት ፍቅረኛ እየተከተለቻቸው ስለነበረ ታያቸዋለች ብዬ አስባለሁ እሷ ታየች ደግሞ ስለምትናገር ሳይወድ በግዱ ይመልሳታል ማለት ነው ብዬ አስባለሁ የኔ ሐሳብ ነው የእናንተ ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው ግን በነገራችን ላይ ድራማው በጣም አጓጊና ተወዳጅ እየሆነ ነው ማለት ነው በጣም ልብ አንጠልጣይ ማለት ነው ስለዚህ በዚሁ አጋጣሚ አሁን ይሄን ድራማ ማየት ብቻ አይደለም ትምህርት መውሰድ አለባችሁ ከዚህ ድራማ በጣም ብዙ ትምህርት መውሰድ አለባችሁ ብዙ ትምህርት እኔ በጣም ብዙ ትምህርት ወስጄበታለሁ እግዚአብሔር ነው ማለት
ስለዚህ ዝም ብሎ ድራማውን ማየት ድራማውን መከታተል ብቻ መሳቅ ብቻ ሳይሆን ከድራማው ምን ነገር ወስዳችኋል፣ ምን የሚጠቅማችሁ ነገር ወስዳችኋል የሚለውን ነገር አለ። ለምሳሌ ምን ከዚህ ድራማ ምን ተጠቅማችኋል የሚለውን ኮሜንት ላይ ያስቀምጡልኝ ማለት ነው። እኔም ደግሞ ነግራችኋለሁ። ስለዚህ ቀጣይ በጣም አጓጊ ነው። ቀጣይ ደግሞ እንግዲህ ቀጣውን ይዤላችሁ እመጣለሁ። እንደምትወዱት ተስፋ አደርጋለሁ። ታዲያ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። በሌላ በአዲስ ቪዲዮ እስከምንገናኝ ደግሞ ቀጣይ ደግሞ እንግዲህ መቼ እንደሚለቀቅ አላቅም። ነገም ተተለቀቀ ነገ አቀርብላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቀጣይ የሳምንት ሰው ይበልበላችሁ ወይስ አይታወቅም፣ መቼ እንደሚለቁት ማለት ነው። ሊለቀቅም ይችላል። እነሱ በለቀቁ ሰዓት ነው እንግዲህ ይዤላችሁ የምመጣው ማለት ነው።